ሰላም እንደናችሁ የኢየሱስ ፋሚሊ ዮርዳኖስ ነኝ። ዛሬም በአንድ አዲስ ሐሳብ ተገናኝተናል። በዛሬ ቪዲዮዬ የምናነሳው ሐሳብ ስፔሻሊ አሜሪካን ሀገር አዲስ ሆናችሁ ስትመጡ እስኪ ደክማችሁ ድረስ የምትሰሙት አንድ ቃል አለ። እሱ ምንድነው? ሲስተሙ እስኪገባሽ ነው፣ ሲስተሙን እስክታውቂው ነው፣ ከሲስተሙ ጋር እስክትላመጂ ነው። ምንም ችግር የለውም፣ ሀገሩን ሲስተሙን ስታውቂው ትወጂዋለሽ፣ ኑሮውን ሲስተሙን ስትለምጂው ትወጂዋለሽ የሚል በጣም ተደጋጋሚ ከሁሉም ሰው በሚባል ደረጃ የምትሰሙት አንድ ቃል ምንድነው? ሲስተሙ። ከዛ እኔ በጣም ሲደጋግምብኝ ይሄ ሲስተም ግን ምንድነው ማለት የት ነው ያለው? እንዴት ነው ማውቀው? የት ነው ማገኘው ይሄንን ሲስተም ሁላ ብያቃለሁኝና ስቀውብኝ ያቃሉ። ይሄ ሲስተም ምንድነው የሚለውን ነገር እውነት ለመናገር ከመምጣታችሁ በፊት ወይም ደግሞ አሁን እዚህ አዲስ ሆናችሁ እንግዲህ ስትራግል ያላችሁ ያያደረጋችሁ ያላችሁ ሰዎች በደንብ ማወቅ ስላለባችሁ ስፔሻሊ ገና ለመምጣት ዝግጅት ያደረጋችሁ ሰዎች በእርግጠኝነት ይሄ ቪዲዮ ይጠቅማችኋል። ምክንያቱም ልክ እንዳሉትም አሁን እኔም እደግመዋለሁኝ እዚህ ሀገር መታችሁ በጣም በመደበር ውስጥ በማልቀስ ውስጥ አገሩን በመጥላት ውስጥ ተመልሼ ኢትዮጵያ በሄድስ በማለት ውስጥ እየኖራችሁ እነሱ እንዳሉት እኔም ደግሞ ሲስተሙን ስታውቁትና ስትለምዱት አሜሪካን ተወዱታላችሁ። እኔም ልክ ሲስተሙ ሲገባኝ ነው የወደድኩት። ሲስተሙ ምንድነው የሚለውን ነገር አሁን በዚህ ቪዲዮ ዲቴል እናያለን፣ ወይም የኔን ስሜቶች በዲቴል አጋራችኋለሁ። ግን ይሄ ሲስተም የኔ ስሜት ሳይሆን ሪል አሜሪካ ላይ እንደ ሲስተም የተቀመጡና እነዛ ነገሮች በቃ የኑሮ ወይም የላይፍ ስታይል ናቸው ተብሎ የሚታሰቡና የተያዙ ነገሮችን ከኔ ስሜት ጋር አዋህጄ በደንብ ነግራችኋለሁ። በእርግጠኝነት የአሜሪካ ሲስተሞች በአንድ ቪዲዮ የሚያልቁ አይደሉም። ቀጣይ ቪዲዮ ይኖረኛል። አሁን ግን እንደመጀመሪያ እዚህ ሀገር በመኖር ውስጥ የወደድኩት አንድ ሲስተም ምንድነው? ላይፍ ስታይል ማለት ምን ማለት መሰላችሁ? ለምሳሌ ኢትዮጵያ ስንኖር ሀብታምና ደሃ በደንብ ይለያል። ሃይ ክላስ፣ ሚድል ክላስ እና ሎው ክላስ በደንብ ነው የሚለየው፣ በደንብ ነው የምናውቀው ማለት ነው። አፎርድ የማድረጋችን መጠን እንደየክላሳችን በጣም የተለያየ ነው ኢትዮጵያ ስንኖር። ስለዚህ አንዱ የአንዱን እጅ ጠባቂ ነው አይደለ? ይሄ ግልጽ ነው። በቃ እነማን ሀብታም እንደሆኑ፣ እነማን የት ቦታ ሄደው የት ሻፕ ማድረግ እንደሚችሉ፣ እነማን ቤታቸው ምን አይነት ኑሮ እንዳለ፣ እነማን ምንን አፎርድ ማድረግ እንደሚችሉ በደንብ የምናውቀው ነገር ነው። እነማን ደግሞ ያንን ነገር ማድረግ እንደማይችሉ ቀና ብለው የሰው ፊት የሰው እጅ እያዩ የሰው አይን እያዩ እንደሚኖሩ፣ እነማን ኑሮን ለማሸነፍ ስትራግል እያደረጉ እንዳለ በደንብ በእድገታችን ውስጥ እያየን እያወቅን ነው ያደግነው። እኛም ክላስ አለን ስናድግ ማለት ነው። እዚህ ሀገር ደግሞ በጣም የምወደው አንድ የአሜሪካ ሲስተም በቃ አፌን ሞርቼ የምናገረውና እንኳን አሜሪካ ኖርኩ እንድል የሚያደርገኝ እኔንም ጨምሮ ማለት ነው፣ ማን ሀብታም እንደሆነ አታውቁም። እናንተ ምንም አይነት ስራ ብትኖሩ ከማንም እኩል ምንም ነገር አፎርድ አድርጋችሁ እንድትኖሩ ያደርጋችኋል ሲስተሙ። የሆነ ሀብታሞች ገብተው የሚገዙበት ስቶር እናንተ ገብታችሁ ትገዛላችሁ። እነሱ ቤት ያለ ነገር እናንተ ቤት አለ። ደስ አይልም? እነሱ የሚነዱትን መኪና አፎርድ አድርጋችሁ እናንተ ትነዳላችሁ። በእርግጥ አሁን እዚህ ሀገር ሀብታም ሲባል በቃ መልቲ ሚሊዮነር የሆኑ ሰዎች አሉ። አሁን ሴሌብሪቲዎችን ምናምን ስናይ አይደለ? በእነሱ ደረጃ ሳይሆን እያወራሁኝ ያለሁት ግን ይሄ በቃ ከተማው ላይ እነማን ሀብታም ናቸው ወይም ደግሞ እነማን ደሃ ናቸው ብላችሁ አታውቁትም። ከጎናችሁ ያለው ሰው ከናንተ ቤት አጠገብ ያለው ሰው ምን አይነት ኑሮ እንደሚኖር አታውቁም። ምን ያህል ሀብታም እንደሆነ አታውቁም። እናንተ የሱን አይነት ኑሮ ነው እየኖራችሁ ያላችሁት። በጣም ብዙ ነገር እሱ ቤት ያለ ነገር እናንተ ቤት አለ። ያ ማለት ቅድም አሁን ይሄን ቪዲዮ ኢቭን ከመቅረጼ በፊት ሳይ የነበረውን አንድ የኔትፍሊክስ ሲሪስ ልንገራችሁ። ካያችሁት እንደውም እሱን እዩት። የሜገን ማለት የእንግሊዙ ፕሪንስ የሃሪ ሚስት ማለት ነውና የሷ ኔትፍሊክስ ላይ ሲሪስ አሁን ኤፒሶድ 1 እና 2 አይቼ ነው አሁን ከቤት የወጣሁትና በጣም ኢምፕሬስ ያደረገኝን አንድ ነገር ልንገራችሁ። ሜገን ምን አይነት ክላስ ላይ ያለች ሴት እንደሆነች እናውቀዋለን አይደለ? አሁን ሜገን ምንድናት? አሁን እኔ እዚህ ጋር መጥቼ ላብራራው አልችልም፣ ስለሷ ስለምናውቀው ማለት ነው። የልዑል ሚስት ናት፣ የእንግሊዙ ልዑል ሚስት ማለት ነው። ኦኬ ጓደኛዋ መጣችና ምን አለቻት? የመጀመሪያው ኤፒሶድ ላይ እንደውም በጣም የገረመኝን ልንገራችሁ። ስትጠቀማቸው የነበረው ጓደኛዋን ኢንቫይት አድርጋው ወደ ቤት ማለት ነው እሱ ለመምጣት ላይክ እንደ ዌልካሚንግ ላዘጋጃቸው ብላ ስትጠቀማቸው የነበሩት አብዛኞቹ ላይክ የቤት ውስጥ ማቴሪያሎች ወይም እቃዎች እነዚህ ጃር ምናምን እንደዚህ የሆኑ ነገሮችን ተጠቅማ ምናምን ከድነን የምናስቀምጥባቸው እነዚህ ጃሮች አሉ አይደለ? ወይም ኢትዮጵያ ላላችሁ ሰዎች እንዲከድነን የምናስቀምጣባቸው እቃዎች ማለት ነው። ማንም ሰው አፎርድ አድርጎ ሊገዛው የሚችለው አይነት እቃ ሜቢ እሷ የገዛችበት ስቶር ሊለይ ይችላል እንጂ at the same thing እንደዛ አይነት ነገር እናንተም ቤታችሁ አላችሁ በእርግጠኝነት ማለት ነውና ያንን ሲሪየስ እያየሁት ዳስዋ ኢኮኖሚ አሜሪካንን ወደው እያልኩኝ ነበር ማለት ነው። ሁለተኛው ደግሞ ልክ የሆነ አውትፊት ለብሳ በጣም የሚያምር አለባበስ ለብሳ ጓደኛዋ ምን ትላታለች? በጣም እኮ ነው ባንቺ ላይክ አውትፊቶች እምቀናው ላይክ ወዳቸዋለሁ ደስ ይሉኛልና እስኪ ንገሪኝ ስለ ልብሶችሽ ትላታለች ማለት ነው። ኦኬ ሱሪው አለቻት ከዛራ ነው የገዛው
የገዛሁት ስትል ጓደኛዋ ዋት ምናምን ብለው ላገረማት ማለት ነውና ለምሳሌ ዛራ ማለት እዚህ ሀገር በጣም ሁሉም ሰው በሚባል ደረጃ በጣም አብዛኛው ሰው እሺ አፎርድ አድርጎ የሚገዛው ነገር ነው። ይሄንን ከምታዩ በጣም አብዛኞቻችሁ እርግጠኛ ነኝ የዛራ እቃ አላችሁ። ለምሳሌ እኔ ካፖርቶች ምናምን ሳነሳ ኢቭን ሄጄ የሚገዛው ዛራ ነው። አሁን ለዚህ ክረምት ማለት ነው ለልጆች የሆነ ጃኬት ምናምን እንደዚህ ሲያስፈልገኝ የዛራ ልብሶች ደስ ስለሚሉኝ ጃኬቶች ምናምን አነሳለሁኝ። ስለዚህ አብዛኞቻችሁ ዛራን አፎርድ ማድረግ ትችላላችሁ አይደለ? ስለዚህ ሜቢ እሷ እንግዲህ የልዑል ሚስት ናት። ከዛም በፊት የፊልም ሙቪ አክተር የነበረች ናት ምናምን በጣም ሃይ ክላስ ላይፍ ላይክ ፕሮ ምትኖር ሴት ናት። ግን ከሷም አንድ የተማርኩት ነገር አለ። በጣም ትህትና ያላት ሴት ናት። በዚች 2 ኤፒሶድ ውስጥ ያየሁት ማለት ነውና ለምሳሌ የኛ ሀገር እሷ አሁን የልዑል ሚስት ሆና የኛ ሀገር ብትሆን እሷ ገብታ የምትገዛበት ስቶር እኛ አፎርድ አድርገን መግዛት እንችላለን? አንችልም። ይሄ አሜሪካ ስለሆነ ነው በቃ ገብቷቸዋል። ይሄንን ላይፍ ስታይል ያመጣው ወይም ደግሞ ይሄንን ሲስተም ያመጣው የዚህ ሀገር አኗኗር ስታይል ስለሆነ ነው እንጂ አንዲት የልዑል ሚስት ወይም ደግሞ አንዲት በጣም ሃይ ክላስ ላይ ላይክ ኑሮዋ በጣም ሃይ ክላስ የሆነ ሴት ኢትዮጵያ ላይ ቢሆን እሷ ገብታ አፎርድ አርጋ የምትገዛበት ስቶር እኛ ገብተን ልንገዛ አንችልም። ለምሳሌ በጣም ቀለል አድርገን ብናስበው እንኳን ለምሳሌ እኛ ሄደን በቀላሉ ወይ መርካቶ ሊሆን ይችላል ፒያሳ ሊሆን ይችላል ምናምን እንደዚህ ሄደን ስቶር እቃ ገዝተን ልንመጣ እንችላለን። ኢትዮጵያ ላይ ያሉ አሁን ሴሌብሪቲዎች በጣም ሃይ ክላስ የሚኖሩ በጣም ሀብታም ናቸው የሚባሉ ሰዎች ሴሌብሪቲም ላይሆኑ ይችላሉ በራሳቸው ብቻ ሀብታም ናቸው ተብሎ የሚኖሩ ሰዎች ይሄንን ልብስ የገዛሁት እኮ ከመርካቶ ወይም ደግሞ ፒያሳ እኮ ነው ሄጄ ገዝቼ የመጣሁት አይሉ ማለት በጣም በትንሹ ከሄዱ ቦሌ ነው ካልሆነ ደግሞ ከሀገር ውጭ ነው እቃዎቻቸውን የሚገዙት ማለት ነው። ሶ ይሄ አሁን ለሷ ላይክ ከዛራ ነው የገዛው ስትል ራሱ ጓደኛዋ ያየቻትና የሳቀችበት ላይክ ፊቷ በቃ this is it ገብቷቸዋል። ሶ እሷ አፎርድ አድርጋ ከምትገዛው እኩል እናንተ ገብታችሁ እንድትኖሩ ወይም እንድትገዙ የሚያደርጋችሁ ሀገሩ አሜሪካ ስለሆነ ነው። ሌላም ደግሞ ምሳሌ ልንገራችሁ። የሆነ ጊዜ ላይ ሪሃና እርጉዝ ሆና የመጀመሪያ ልጇን በጣም እንትን ሲባል ነበር አይደለ? ታርጌት ገብታ ለልጇ እቃ ሻፕ ስታደርግ ነበር ምናምን። በጣም አብዛኛው ሀበሻ እንደውም ታርጌት ገብቶ ነው ለልጅ ልብስ ምናምን ሻፕ የምናደርገው ማለት ነውና የሆነ ጊዜ እንደውም ስክሪንሾት አድርጌው ነበር ለሶፊ ላሳየው ነበር ስክሪንሾት ያደረኩት የልጇን የውሃ መጠጫ እቃ ይዛው ሴም ራሱ ከነከለሩ ከነምናምን ነው የዋኪን የነበረው አይነት የውሃ መጠጫ ነውና ገርሞኝ ቃል በቃል ያልኩት ምንድነው ለሶፊ ማታ ላይ ስክሪንሾት አድርጌት ለዚህ ነው አሜሪካንን የምወደው አልኩት። ማለት ሪሃና ምን አይነት ሰው እንደሆነች እናውቃለን። አታም አይደለም ወይ አይደለም በቃ አሁን ለመግለጽ ራሱ ይከብዳል አይደለ? ግን አንዳንድ ነገሮች አሁን እነሱ የሚያደርጉትን ነገሮች ኢቭን እናንተም እንድታረሄ በጣም ቀላል ምሳሌ ልስጣችሁ ብዬ ነው። እናንተም አድርጋችሁት የምትኖሩትን ነገር ነው ማለት ነው። በቀደም መኪናዬን ቼክ ማስደረግ ነበረብኝና እንትን ሄድኩ ማለት ነው ጋራጅ ሄድኩኝና አንድ ሰውዬ መኪናውን ሊቀይር ከ1976 ጀምሮ መርሴዲስ ነው ምነዳው አለ። ቤከሪ ማን ነው የራሱ ትልቅ የቤከሪ እንትን አለው ስቶር አለው ምናምን ማለት ነውና ቭሎግ አድርጌላችሁ ነበር ስላለቀኩት ነው ልቅላችኋለሁኝና ስለ መርሴዲስ እንትኑ እያወራ በጣም ፍቅሩ እያወራ ከ1976 ጀምሮ እሱ ነው እንትን ምነዳውና አሁንም ሌላ አዲስ ማውጣት ፈልጌ ነው ምናምን ብሎ እያወራ ከዛ ምን አሰብኩኝ እኔ አጋጣሚ ቼክ ማስደረግ ነበረብኝ መኪናዬ ምናምን ለዛ ነው ሄድኩትና አይ አሜሪካ አልኩኝ። ማለት እሱ አሁን በጣም ሃይ ክላስ ያለ ሰው ነው ሀብታም ነው የዚህ ሀገር ጥቁር ነውና ልጆቼን ሲያቸው ደስ ብሎት ነው ልጆችሽ ደስ ሲሉ ምናምን ብሎ ሰላም ሊላቸው መጣ ምናምን። እንደውም ስመጣ ሁሌም እዚህ ስቶር ስመጣ ለነሱ አመጣላቸዋለሁ ኩኪዎች ምናምን ምሰራውንና ደስ ካለሽ ከመኪናው ስላምጣና ለልጆችሽ ልስጥልሽ ምናምን አለኝ። እንደውም አመጣው የሆነ ኩኪ ምናምን ሼር አደረገን ማለት ነው። ከዛ እኔ ግን በዛ ውስጥ ምን አሰብኩኝ ይሄ አሜሪካ ስለሆነ ነው እኔም እሱም እዛ ጋር የተገኘ ነው በቃ እንጂ አሁን እሱ በጣም ሃይ ክላስ ያለ ሰው ነው በኑሮ ማለት ነው። ስለ ንግዱ ስለ ስራው ስለ እንዴት ኬክ ቤት እንደጀመረ ምናምን ሁላ ሲያስረዳኝ ነበረ። ሙሉ እጁ እዚህ አንገቱ ምኑ ያው እዚህ ሀገር ጥቁሮች እንደውም ታውቋቸዋላችሁ ትንሽ ካላቸው ባይኖራቸውም እንዴት ከወርቅ ጋር እንዴ ከቼን ጋር ምናምን ያላቸውን ነገርና ሰውየው በቃ ሙሉ በሙሉ ወርቅ ለብሷል ማለት ይችላልላችሁ። በጣም ብዙ ጌጣጌጥ አድርጓል ምናምንና እኔ አሁን በቃ ያ አይደለም ኑሮ አይደለ ግን አሜሪካ ስለሆነ ነው እዛ ስቶር ጋር ሁለት ተመሳሳይ አይነት ኑሮ ላይክ መኪና ኖሮን እዛ የተገኘ ነው። ኢትዮጵያ ቢሆን ኖሮ እነሱ የሚነዱትን መኪና እኛ ዝም ብሎ አሁን ሚድል ክላስ ያለው ወይ ሎው ክላስ ያለው ሰው ሃይ ክላስ ያሉ ሰዎች የሚነዱትን አይነት መኪና ይነዳል። ይሄ በጣም የማይመስል ነገር ነው አይደል? ስለዚህ አሜሪካንን አንድ ለምን ወደድሻት ብትሉኝ ተመሳሳይ ላይፍ ስታይል አሁን ስቶር ስትሄዱ ማን ሀብታም እንደሆነ አታውቁም ማን ደሃ እንደሆነ አታውቁም እኩል ሻፕ አድርጋችሁ ትወጣላችሁ ማለት ነውና ሆል ፉድ የሚባል አሁን ስቶር አለ እዚህ ሀገር
የሾፒንግ ስቶር ላይክ የግሮሰሪ የምግብ ምናምን መግዣ ስቶር ማለት ነው። ይሄን ምላችሁ ኢትዮጵያ ላላችሁ ሰዎች ነውና አሁን ሆል ፉድ ትንሽ ሃይ ክላስ ነው ራሱ ቤቱም ደስ ይላልና እዛ ስትሄዱ አሁን ደና መኪኖች ናቸው ብዙ ጊዜ ፓርክ የሚደረጉት ላይክ አሁን እዚህ ስፖርት ካር የምንላቸው ማለት ነውና እናንተም ግን ልክ ከነሱ እኩል ገብታችሁ አፎርድ አድርጋችሁ ገዝታችሁ ምናምን የምትወጡበት ሞል ብትሄዱ ሀብታሙም ደሃውም ማን እንደሆነ ማይታወቅበት እኩል ገብታችሁ አፎርድ አድርጋችሁ ገዝታችሁ የምትወጡበትና ላይክ እንደዚህ አይነት ይሄ ነው ሲስተም ማለት ሶ አሁን እዚህ ሀገር አሜሪካን ሀገር መኖር ከለመዳችሁ ከጀመራችሁ እንደዚህ አይነት ሲስተም ውስጥ ከገባችሁ በኋላ ተመልሳችሁ ሄዳችሁ ኢትዮጵያ ላይ አሁን እነዚህን አሁን በቀላሉ ማድረግ የምትችሏቸውን ነገሮች ማድረግ ሲያቀታችሁ እንደ አሜሪካ የተሻለ ነው ትላላችሁ። ሶ እዚህ ሀገር እንደመጣን መጀመሪያ ምን ጠብቀውና የምናየው ነገር አንድ ስላልሆነ ድብርት ውስጥ እንገባለን። አሜሪካንን እንጠለዋለን። ተመልሼ በሄድስ ምናምን እንላለን ማለት ነው። ልክ እንደዚህ አይነት ነገሮችን ግን ስታዩና ስትለምዱ how comes አሜሪካንን የምትጠሉበት አይደለ? አሁን እንደው አንድ የሚገርም ነገር ልንገራችሁ። ጓደኛዬ ከመጣች 18 ዓመቷ ነው እዚህ ሀገር። የጓደኞቼም እናት ናትና ሺዝ ያንግ ስትወልድ ምናምን በጣም በልጅነቷ ነው። ሶ አጠቃላይ ከኢትዮጵያ ከወጣች 18 ዓመቷ ነው። አሁን ለመጀመሪያ ጊዜ ተመልሳ ወደ ኢትዮጵያ ልትሄድ ነውና በጣም ውስጤ እየተጨነቀብኝ ነው አለች። ምክንያቱም ምን ሰማው ነገር ምናየው ነገር ምናምንና እኔ በቃ አምግዳለች። አሁን አሜሪካን ሀገር በመኖሬ በጣም ደስ ብሎኝ ብለስ ዶኝ ነው የምኖረው። አንደኛው ነገር ምንድነው አለችኝ እንደው እስኪ አለች ከአሜሪካን አሁን ከቤትሽ ተነስተሽ ስራ ቦታ እስክትሄጂ ከስራሽ ደርሰሽ ወደ ቤትሽ ስትመጪ ምን የሚያስጨንቅ ነገር መንገድ ላይ ታያለሽ አለች። ምንም በቃ ኑሮሽን ነው የምትኖሪው፣ የራስሽን ነገር ነው የምታደርጊው፣ በቃ ስፓትሽን ጠብቀሽ ነው የምትኖሪው እና እኔ ይሄ የምኖረው ኑሮ በጣም ያስደስተኛል አለች። ስለዚህ ሰዎች ሲስተሙ በገባቸው ቁጥር አሁን ኢትዮጵያ ለቫኬሽን መሄድ ስላለባት ነው ኢቭን አሁን የምትሄደው ግዴታ ስለሆነባት ማለት ነውና ሄዳ እስክትመጣ ተጨንቃለች። ሶ የምትጠሉትንም ያህል ደግሞ ልክ ስትወዱት በዚህ ልክ ከዚህ ሀገር ሙቭ ማድረግ እስኪከብዳችሁ ድረስ አሜሪካንን ትወዱታላችሁ ማለት ነው። ሁለተኛው በጣም የምወደው የአሜሪካ ላይፍ ስታይል ወይም ደግሞ ሲስተም ሪስፔክት ፎር ኤቭሪዋን ዳዝንት ማተር ጥቁር ናችሁ፣ ነጭ ናችሁ፣ ኢሚግራንት ናችሁ፣ የሀገሩ ሰው ናችሁ፣ ሴት ናችሁ፣ ወንድ ናችሁ፣ ሪስፔክት ፎር ኤቭሪዋን። በቃ እዚህ ሀገር ያየሁት የወደድኩት ነገር እኔም ከነሱ የተማርኩት ነገር ምንድነው ማንንም ሰው በማንነቱ ማክበር። እናንተ ስትኖሩ የሚደርስባችሁ የለም። በእነሱ ሀገር መተን ኢማጂን አሁን ሰላም ነው ሀገሩ፣ ሰላም ነው ሁሉ ነገር ሰላም ነው። ላይክ ስትወጡ አትሳቀቁም፣ ስትገቡ አትሳቀቁም፣ ሀብት ስታፈሩ አትሳቀቁም። ጥቁር በመሆነ የሆነ ሰው ይጣላኛል አትሉም። ኢሚግራንት በመሆነ ተነስቶ የሆነ ሰው ይናገረኛል አትሉም። እነሱ ባለ ሀገሮቹ ራሱ አንዳንዴ አሁን የዚህ ሀገር ነጮች በጣም ሬዚስት አሉ፣ በቃ ዘረኞች ማለት ነውና እንደው ወደ ሀገራቸው እንዲመጣ መምጣታቸው ምናምን የሚያሳስባቸው ማያስደስታቸው ምናምን ግን እጠላሻለሁ አይሉ። ምክንያቱም ያንን ቃል መናገር ያንን ቃል ካፋቸው ማውጣት እንዴት ዋጋ እንደሚያስከፍላቸው ያውቃሉ። ፖሊስ ጋር መደወል ትችላላችሁ። እነዛ ሰዎች በህግ ተጠያቂ ናቸው፣ መታሰር ይታሰራሉ ምናምን። ገብቷቸዋል። የጥላቻን ወይም ደግሞ የሆነን ሰው እጠላሻለሁ ምናምን ብሎ ይሄ ሄት ስፒች ምናምን መናገር ወይ የሆነን ሰው ላይክ እንዴት ነው አንደርማይን ማድረግ ምናምን አይቻልም ማለት ነው። ስለዚህ ባላችሁ ነገር ኢሚግራንትም ናችሁ፣ የሀገሩም ሰው ናችሁ፣ ሴት ናችሁ፣ ወንድ ናችሁ፣ ተከብራችሁ ስራችሁን ሰርታችሁ በሀገራቸው መታችሁ ሀብት አፍርታችሁ ኢቭን ሀብት ስታፈሩ እኮ ነገ ተነስቶ የሆነ ሰው ይነጥቀኛል ወይም ባለሀገሩ ተነስቶ ነገ ያባረረኛል ብላችሁ አትፈሩም። ቤት ብትገዙ በነፃነት፣ ቢዝነስ ብትጀምሩ በነፃነት፣ ስራ ብትወጡ በነፃነት ተከብራችሁ በቃ እኔ በጣም ያላቸውን ሪስፔክት ስወደው። ሌላው ይቅርና አሁን እዚህ ሀገር ከመጣው በኋላ ኢትዮጵያ አሁን ላስት ታይም ስመለስ የሆነ ቪዲዮ ላይ አውርቻለሁ። ይሄን ነገር መርሳት ስላልቻልኩ ነው። ኢትዮጵያ ሲሄድ እኔ መብራት መጥፋቱ፣ ውሃ መጥፋቱ የሆነ እንደዚህ እዚህ ሀገር አሁን እንደ ቅንጦት አሁን በኋላ ላይ ማነሳቸው ነገሮች አሉ። እነሱ ነገሮች ኢትዮጵያ ላይ መጓደሉ እኔን አረበሸኝም። የሚገርማችሁ ነገር ማለት ነው እኔ የከበደኝ የሰው ባህሪ አለመከባበራችን። የሆነ ጊዜ ከ4 ኪሎ 22 ሊሄድ እኔና ማዚ ቆመን ታክሲ ውስጥ ገባን ማለት ነውና ሮሚና ጋር ላይክ እንደዚህ ስንወጣ ነበር ብቻ ታክሲ እዛው ጋር ማለት ነው። ሶ ገባን ዝም ብለን በቃ ፍሪ ታክሲ ነው ምናምን ብለን። ከዛ በኋላ ልጁ እንዴት እንደሆነ እንዴት እንዳመነጫጨቀኝ እኔ እኮ አልፌ ልቀመጥ እኮ ነው ወደ ኋላ ማዚን ፊት ለፊት አስቀምጬ ከኋላ ነው ሌላ ወንበር ያለው ልገባ ስል ሰው ላይክ እግሩ እንደዚህ ሸፍኖታል መንገዱን ማለት ነው። ስለዚህ ዞር እስኪልሉኝ እየጠበኩኝ ነው። ወይኔ ረዳቱ እንዴት እንደሆነና
ራሴን መቆጣጠር አቃተኝ። የእውነት ማለት ይኸውላችሁ ሲስተም ማለት ወይ ይሄ እየኖርን ነገሮችን መልመድ ማለት ይሄ እንደሆነ ገባኝ። ማለት አሁን በእርግጠኝነት ኢትዮጵያ በሆን በዛ ሰዓት ኖርማል ነው ምናምን ብዬ ላልፍ የምችለውን ነገር በጣም አናደደኝ ማለት ነው። ደወይ እሱ እኔን ያናገረበት መንገድ ምክንያቱም እኔ መስመር እስኪለቁልኝ ነው እንጂ ላልፍ ነው። ስለዚህ እንዴት በዚህ መንገድ ታናግረኛለህ ብዬ እንዴት እንደሆንኩበት በቃ ማዚ እስክደነግጥ እስክታረጋጋኝ ምናምን ማለት ይሄ ነው ለካ ሲስተም ማለት ይሄ ነው መልመድ ማለት አያችሁ። ምክንያቱም እዚህ ሀገር ማንም ሰው ተነስቶ አይደርስባችሁም። በተለይ አሁን እንደዚህ ራይቲንግ እያደረጋችሁ ሰው እንዴት ተነስቶ ይናገራችኋል? ገብቷችኋል? ስለዚህ ሲስተም ማለት በሆነ ነገር ውስጥ ማለፍ መልመድ፣ ያንን ነገር መቀበል መውደድ ነው እንጂ እንደዚህ የሚታይና የሚጨበጥ ነገር አይደለም ማለት ነው። ኢቭን አሁን እዚህ ሀገር የተማርኩት አንድ ሪስፔክት ምንድነው፣ ለምሳሌ በር ከፍታችሁ እየገባችሁ ከኋላችሁ የሚመጣ ሰው ካለ በሩን ሆልድ አድርጋችሁ ያ ሰው መጥቶ እስኪገባ ድረስ መጠበቅ። ያንን ሰው ላታውቁት ትችላላችሁ፣ እዛው ጋር ነው ያገኛችሁት በሩ ጋር አይደለ? ግን በቃ ከፈታችሁ ገባችሁ መሄድ አይደለም፣ ሆልድ ታረጋላችሁ። አስቡት እስኪ ማያውቃችሁ ሰው ለእናንተም በር ከፍቶ እባክህ ግባ እባክሽ ግቢ ምናምን ስትባሉ ማለት ነው። ስለዚህ ይሄ ራሱ አንድ ኢትስ ሪስፔክት ኢትስ ሲስተም እና አሁን በየትኛውም አጋጣሚ የሆነ ሰው እየመጣ ከሆነ ዝም ብዬ በሩን ክፍት አድርጌ አልገባም። በተቻለኝ መጠን ቆም ብዬ በሩን ከፍቼ አስገባለሁ። ሲቀጥል አሁን ኤሌቬተር ለምሳሌ እየወጣችሁ ሊሆን ይችላል። በጣም እንደውም እኛ ሀበሾችን የምታዘበው ወዲያው ዝግት አድርጎ ምናምን ለመሄድ የምንቸኩለው ነገር እንደዚህ አያደርጉም። እዚህ ሀገር የእውነት ሆልድ ያደርጉታል በሩን። ገና እናንተ ተራርጣችሁ እየመጣችሁ ሊሆን ይችላል። ኢትስ ኦኬ ኔክስት ኤሌቬተር ይዛት ሄድ ምናምን አይሉ፣ በሩን ሆልድ አድርገው ይጠብቋቸዋል ማለት ነው። የሆነ ነገር ሲሆን ለቃ አፍተር ዩ የሚሉት ነገር በቃ እለፊ ካንቺ ቀጥሎ ወይ ካንተ ቀጥሎ እባክህ አንተ እለፍ መጀመሪያ። በቃ አሁን እንደዚህ አይነት ነገሮች ሪስፔክት ናቸው። አይመለከተንም፣ መንገድ ላይ ነው የተገናኘነው አይደለ? ግን ደስ አይልም በእንደዚህ አይነት ስሜትና መንፈስ መለያየት። ስለዚህ እንደዚህ አይነት ነገሮች እዚህ ሀገር ከመጣው ካየሁት ከወደድኩት ነገር ሲስተማቸው ይሄ ደስ ይላል ብዬ የተቀበልኩት አንደኛው ሲስተም ደግሞ ሰውን ሪስፔክት ማድረግ ማለት ነው። ሌላኛውና ደግሞ ሶስተኛው በጣም ሁሉም ሰው በሚባል ደረጃ የሚወደው ሌላኛው የአሜሪካ ሲስተም ምንድነው? መሰረተ ልማት፣ ውሃ፣ መብራት፣ መንገድ። በጣም እነዚህ ሶስት ጠቃሚና አስፈላጊ የሲስተሙ አካላት እንዴት ህይወታችሁን ቀለል እንደሚያደርጉት ማለት ነው። አሁን ለምሳሌ ኢትዮጵያ ውስጥ ኢቭን ቤታችን ውስጥ ሻማ ገዝተን እናስቀምጣለን አይደል? በቃ ኖርማል ነው፣ መብራት እንደሚጠፋ በጣም እርግጠኞች ነን ማለት ነው። ስለዚህ በፊት እንደውም ማስታውሰው እናቴ በትክክል በቃ ሻማ ካለቀ ሻማ ግዙ ትላለች። መብራት እኮ አለ ያለቀ ነው ሻማ ምትልከን ሶ የጠፋ ቀን አውጥተን እናበራለን ማለት ነው። በቃ ይሄ እንትን ነው። እዚህ ሀገር ደግሞ ሻማ በቃ ወይ ልደት ልታከብሩ ነው ወይ ካንድል ናይት ልታከብሩ ነው ምናምን እንጂ ሻማ ላይክ ለስሜል ነው። አሁን በቃ አሉ ጥሩ ጥሩ መዓዛ ያላቸው ሽታዎች። ስለዚህ ለቤታችሁ ለመዓዛው ለጠረኑ ነው እንጂ ሻማ ለማብራት ጠፍቶ አይደለም። አንድ ጊዜ ምን ሆነ መሰላችሁ? ኮምፒውተር እንትን ሬጂስተር ላይ ቆሜ እየሰራሁኝ መብራት ላይክ እንዲ ብልጭ ነው ያለ። ይሄ መብራቱን እንዲ ስንዘጋውና ኦንና ኦፍ ስናደርገው ማለት ነው፣ ማብራት ያጥፋው እንዲ ስናጠፋው እንደዛ አይነት ነገር ነው። ድርግም ብሎ ወዲያው ብርት አለ ማለት ነውና እናንተ እዚህ ሀገር መብራት ምን ያህል አስፈላጊ ነገር ራሱ እንደሆነ የገባኝ ማለት ነው። በመጥፋትና በመብራት ውስጥ ግን ኮምፒውተሬን ሙሉ በሙሉ አጠፋው ማለት ነው። ላይክ ሸዳውን አደረገው። ተበሰጫጩ ነው የምላችሁ በቃ እዛው ጋር ቆሞ ከስተመሮች እንዴት መብራት ይጠፋል ምናምን ብለው ምናምን ተባባሉ። ተበሰጫጩ ነኝ በቃ ገረመኝ ማለት እኔ ላይፍ አይደለም አይ ላይፍ ስታይል አይደለም። እኔ ጠፍቶ አንድ ሳምንት 15 ቀን ፖል ወድቆ ተሰብሮ ምናምን ነው ያደኩት አይደለ? ስለዚህ ምን ሆኖ ነው ሰዎቹ ስሜታዊ የሆኑት ምናምን ብዬ በጣም ገርሞኝ አለፍኩት ማለት ነው። ግን በዛሽ በመብራትና በመጥፋት ውስጥ ኮምፒውተሩ ገና ሪስታርት እስኪያደርግ እስኪነሳ ምናምን ወደ ሲስተሙ እስኪመለስ ገና እንደገና ስካን አድርጌ እስከሰጣቸው ምናምን በእውነት ነው የምላቸው አብዛኛው ሰው ተገስታቶ ጥሎ ወጣ እና አጋጣሚ እዛው ኤርፖርት ውስጥ ሙሉ ነው ላይክ ድርግም ነገር ብሎ ቦግ ያለው ማለት ነው። ስለዚህ ሌላ ስቶርም ሲሄዱ የለም ተመሳሳይ ነገር ነው ሀፕን ያደረገው። ስለዚህ በቃ እየተበሰጫጩ ምናምን እንደገና ተመልሰው መጣ ቆሞ ጠብቆ የሚሄድ ይዞ ሄደ ምናምን እና መብራት ምን ያህል ለነሱ ማለት ስላለመዱት አስፈላጊ እንደሆነ እኛ በቃ ለምደነዋል። ሌላ ጊዜም እንደዚህ ባጌጅ ክሌም ጋር እንደ ዊልቸር በመሰራ ጊዜ ባጌጅ ክሌም ጋር ከስተመሮች እጄ ባግ እየጠበቅን ነው ማለት ነውና እንደዛው አይነት ነገር ሀፕን አድርገ አሁን ተከታታይ ጊዜ አይደለም በጣም በተለያየ ሜቢ የ2 ዓመት የ3 ዓመት ጋፕ ውስጥ ነው ይሄንን ማውራችሁና ልክ እንደዛ ቦግ ነገር ብሎ ብልጭ ሲል እዛው ባጌጅ ክሌም ጋር የነበረው ሰው ተንጫጫ ነው ብላችሁ በቃ የሆነ ዋይ ምናምን ነገር አሉ። በቃ መጥፋቱ ለነሱ ኢትስ ዊርድ በቃ ለኔ ነው እንጂ ኖርማል ለነሱ ዊርድ ነው። አይ ሚን እኔ ያው በዛ ሲስተም ውስጥ ስላደኩኝ ቢጠፋ ምንም ችግር የለውም ያው ይመጣል ብዬ እንግዲህ ስለማስብ ማለት ነውና በቃ ይሄ አሁን ልክ ኢትዮጵያ ሄዳችሁ አሁን መኖር ስትጀምሩ
ይከብዳል አይደል? አሁን እዚያ ውርሲስ መብራት የሚባል ነገር ጠፍቶ አያውቅም። ውሃ የሚባል ነገር ጠፍቶ አያውቅም። አይደለምና ውሃ መጥፋት አሁን አንዳንዴ ገንዳዎች ሊታጠቡ ሲሉ ምናምን መጀመሪያ ዊክ አርሊ ምናምን ቀድመው በእንደዚህ ቀን ከዚህ ሰዓት እስከዚህ ሰዓት ሜቢ 2 ሰዓት ሊሆን ይችላል፣ ሜቢ 1 ሰዓት ሊሆን ይችላል ሙቅ ውሃ የለም ብለው ኢሜል ይልኩላችኋል። በራችሁ ላይ አምጥተው ያስቀምጡላችኋል ምናምን ኢቭን አፓርትመንት ምናምን የምትኖሩ ከሆነ ማለት ነውና ያቺን 2 ሰዓት ማለት ነው በቃ የሞቀ ውሃ የምትፈልጉት ደግሞ ያኔ ነው። አይገርምም? በቃ ውሃው ራሱ የሚያስፈልጋችሁ ያኔ ነው። ስለዚህ የሆነ ነገር አሁን እኔ እንደዚህ የሞቀ ውሃ በእንደዚህ ሰዓት ይጠፋል ምናምን ተብሎ እዚህ ሀገር ከመጣው ሜቢ 2 ጊዜ ምናምን እንደዚህ ኢሜል ገጥሞኝ ያውቃል እውነት ለመናገር እንጂ ውሃ ጠፍቶ አይቼ አላውቅም። ስለዚህ አሁን 7 አመት ኖር ያለው 7 አመት ሙሉ ውሃ ጠፍቶ ማላቅ ከሆነ ልክ ኢትዮጵያ ሲሄድ ለኔ አልከበደኝም እውነት ለመናገር አምሮዬን ለዛ ሬዲ አድርጌ ስለሄድኩ ማለት ነው። ከዚህ ሀገር ለሚሄድ ሰው ግን እውነት ይከብዳል። 7 አመት ሙሉ ውሃ ሳይጠፋ ሄዳችሁ እዛ ስትሄዱ ውሃ የለም፣ ሻወር ልትወስዱ ውሃ የለም። ገና ውሃ በጆግ ምናምን በባልዲ ምናምን ቀርተናል ምን ተጣጣበው ለዛ ኢቭን አምሮአችሁን በጣም ሬዲ ማድረግ አለባችሁ ኢትዮጵያ ስለመሄድ ስታስቡ። I was ready ምንም ያልከበደኝ ለዛ ይመስለኛል የሄድኩ ጊዜ ማለት ነው። በእንደዚህ ሁሉ ቻሌንጅ ውስጥም ኢትዮጵያ ገብቼ መኖር የምፈልገው ለዛ ይመስለኛል። ምንም እሱ ባዘር አያደርገኝም። ግን እንደ አሜሪካ ካወራን በቃ ደስ አይልም። ስለሞቀ ውሃ አትጨነቁ፣ ስለሙቀዘቀዘ ውሃ አትጨነቁ፣ ስለመብራት አትጨነቁ ማለት ነው። ስለዚህ እንደዚህ አይነት ነገሮች ቅርብ ጊዜ እንደውም ደግሞ ስለመብራት የገጠመኝን አንድ ነገር ልንገራችሁ። ለ25 ደቂቃ መብራት ጠፋ እኛ ግቢ ማለት ነው። እንትን አክሲደንት ነው ምናምን ብቻ ተፈጠረ ነው በኋላ ላይ ኢሜል ሲደርሰን አክሲደንት ምናምን ተፈጥሮ ብቻ ፖሎ የሆነ ነገር ሆነ ምናምን ነው ብቻ እዛ አፓርትመንቱ ላይ ማለት ነውና በዛ 25 ደቂቃ ውስጥ ግን ወይኔ አሁን ጠፍቶ ካደረ በዚሁ እንዴት ነው የሚሆነው? ምክንያቱም ፍሪጅ ውስጥ ያሉ ነገሮች በሙሉ የሚበላሹ ናቸው ምናምን አይደለ? በቃ ወተቶች፣ ፍሩት ምናምን፣ ዮገርት ምናምን እንደዚህ አይነት ነገሮችና ላይክ አሁን እንዴት ነው የሚሆነው አሳሰበኝ ማለት ነው። ስለዚህ በቃ ዲስ ሲስተም የሆነ ነገር ባለማጣት ውስጥ ማደግ ወይም መኖር አሁን ለነሱ ከአሜሪካ ሲወጡ ስትሬንጅ የሚሆንባቸው ለዛ ይመስለኛል። ወይ አሁን እዚህ ሀገር ተወልዶ ላደገ ልጅ ኢትዮጵያ ሄዶ እነዚህ ነገሮች አሁን ቻሌንጅ አድርጎ ፌስ አድርጎ ማለፍ ሊከብደው የሚችለው ለዛ ይመስለኛል። አንዱ የአሜሪካ ሲስተም ይሄ ነው። መንገድ ደግሞ አሜሪካ እኮ መንገድ በቃ መሄድ ነው መንዳት ነው። ትራፊኩ በቃ የተስተካከለ ነው። ፍሰቱ ለምሳሌ ከመንገድ አሁን ሞዶ መብራቱ ላይ እናንተ ስትቆሙ ያኛው ያለው ያልፋል፣ ወደ ግራ የሚታጠፈው ያልፋል። ቀጥታ መንገድ ደግሞ ልክ የግራው ደግሞ ቀይ ሲበራ ቀጥታ የሚሄደው ያልፋል። ሁሉም ደግሞ መቆም ያለበት ሰዓት ላይ የእግረኛ መብራት ይበራል። ዋክ የሚያደርግ ሰው ካለ የእግረኛ መብራት ራሱ ፕረስ የሚያደርገው ነገር አለ ላይክ ኤቭሪ መብራት ላይ ፖሎች አሉ። እነዛን ፖሎች እየነካ ደግሞ እግረኛው ያልፋል። ልክ የእግረኛው ደግሞ የፈቀደበት ደቂቃ ለምሳሌ 30 ሰከንድ ከሆነ ያ 30 ሰከንድ ቆጥሮ ሲያልቅ ደግሞ ወደ ግራ ታጣፊ ይፈቅዳል። የግራው ታጣፊ ሲያልቅ ደግሞ ቀይ ሲበራ የቀጥታ ይሄ እንደዚህ የምንተላለፍበት ታጣፊ ይፈቅዳል ምናምን ሁሉ ነገር በቃ ሴት ያደረገ ነው ማለት ነው። የተስተካከለ መንገዳቸው ለመንዳት በጣም ምቹ ነው። 3 ሰዓት 4 ሰዓት ድራይቭ አድርጋችሁ የሆነ ቦታ ሄጄ ልዝናና ብትሉ ምናምን አያሳስባችሁም፣ አያስጨንቃችሁም። መንገዱ የሆነ ቦታ ላይ የተበላሸ ቢሆንስ ብላችሁ አትፈሩም። ጂፒኤሳችሁ አለ። በቃ አሜሪካ መንዳትማ አሜሪካ ነው። በእንደዚህ አይነት ትራፊክ ፍሰት ውስጥ ነርታችሁ በእንደዚህ አይነት በሚያምር መንገድ ላይ ነርታችሁ ከዛ አሁን ኢትዮጵያ ሄዶ ድራይቭ ላድርግ ትንሽ ሊከብድ ይችላል። ከዚህ ሄዶ ብዙ ድራይቭ ያደርጋል። ግን የኢትዮጵያ አሁን መንገድ አንደኛ ስለ መንገዱ እርግጠኛ አይደላችሁም። አሁን ከሆነ ቦታ ወደ ሆነ ቦታ ክፍለ ሀገር ስትሄዱ የትኛው መንገድ የሆነ ቦታ ላይ እንደተበላሸ አታውቁትም። በጣም ብዙ ጊዜ እንደውም ሹፌሮች በራሳቸው ነው የሚሄዱት። እኔ በጣም ነው የኢትዮጵያን ሹፌር ማደንቀው። ከአዲስ አበባ ተነስቶ አሁን እኔ የቦንጋ ልጅ ነኝ። ቦንጋ ድረስ በቃሉ ነው የሚሄደው። እኔ በጣም ነው የሚደንቀኝ ማለት ነው። አሁን ደግሞ እንደዛ አይነት ችሎታ ስለሌለኝ ይመስለኛል ጂፒኤስ ከሌለ በቃ ተበላው ጠፋው ማለት ነው። የሆነ ቦታ በቃ ሎስት ነውና ከአዲስ አበባ ተነስቶ አርባ ምንጭ በሄድ ሐዋሳ በሄድ ባህር ዳር በሄድ ጎንደር በሄድ በአእምሯቸው ነው የሚሄዱት። ወይ የሆነ ካርታ ሊኖራቸው ይችላል። አይሮን ነው እንዴት እንደለመዱት ግን እዚህ ሀገር አሁን ጂፒኤስ አለ። በቃ አእምሯችሁን ኑሯችሁን ቀለል የሚያደርግ ከዚህ አሁን ካለውበት ስፓት ተነስቼ የሆነ ቦታ መሄድ ብፈልግ ስንት ደቂቃ እንደሚፈጅብኝ መቼ አራይቭ እንደማደርግ ለምሳሌ አሁን ስንት ሰዓት መሰላችሁ ይሄን ቪዲዮ ስቀርጽ 6:05 ነው አይደለ? የ20 ደቂቃ መንገድ ከሆነ ሜቢ የሚሄደው ልክ ጂፒኤስ ሴንስ ሞላ 6:25 ትደርሻለሽ ይለኛል ማለት ነው። እሱ ብቻ አይደለም
ስለ ጂፒኤስ እንደውም ስናወራ አንደኛው ሲስተም በጣም ይሄ ስለሆነ ማለት ነው። እሱ ብቻ ሳይሆን ለምሳሌ ጂፒኤሱ እየሄዳችሁ መንገድ ላይ ቢዚ ካለው ለምሳሌ የሆነ መንገድ ላይ በጣም ክራውድድ ከሆነ ወይ አክሲደንት ሊሆን ይችላል ምናምን እዛ አካባቢ የሆነ ነገር ካለና ክራውድድ ከሆነ በቢጫ ያስቀምጥላችኋል። በጣም ደግሞ በቃ ስታፕ አድርጋችሁ ኦሬዲ የሆነ መንገድ እየጠበቃችሁ ከሆነ በቀይ ያስቀምጥላችኋል። ስለዚህ እዛ ጋር በጣም ክራውድድ ነው ከሆነ መንገድ እስከሆነ መንገድ ማለት ነው። ስለዚህ ጂፒኤሷ ምን ታረጋችኋለች እንደውም ኤግዚት ታስደርጋችኋለች። እዛ ክራውድዱ ቦታ ላይ ሳትደርሱ መቆማችሁ በፊት ኤግዚት ታስደርጋችሁና በሌላ መንገድ ይዛችሁ ትሄዳለች ማለት ነው። ስለዚህ ኦል ደ ዌይ በሌላ ሰፈር በምናምን አድርጋ መሄድ የምትፈልጉበት ቦታ ታደርሳችኋለች። ኢቭን እናንተ አሁን ጂፒኤስ ሳትሞሉ ሜቢ እዛ ቦታ እየሄዳችሁ ከሆነ እዛ ስታክ የተደረገው ቦታ ላይ ልትቆሙ ትችላለች። ወይ በጣም ራሽ አወር ሊሆን ይችላል፣ ወይ የሆነ አክሲደንት ተፈጥሮ ፖሊስ መጥቶ ምናምን እዛ ጋር የሆነ ነገር ብቻ ስታፕ አድርጓችሁ ሊሆን ይችላል። ሶ እዛ ጋር የምትቆሙትን ልክ ጂፒኤስ ስትጠቀሙ ግን ኦሬዲ ስለምታውቀው አታስገባችሁም፣ ይዛችሁ ወደ በሌላ መንገድ ተወስዳችኋለች ማለት ነው። ስለዚህ እንደዚህ አይነት ልክ ከዛ ደግሞ ለምሳሌ አሁን አንዳንዴ ልክ አሁን እንደዚህ ሌት የሚያደርጋችሁ ነገር ካለ አሁን ከ6:25 ትደርሳላችሁ ብላለች አይደል? early የምትደርሱበትም ነገር ካለ 1-2 ደቂቃ ቀድማ አፕዴት ታረጋችኋለች። ሌት የምትሆኑትም ነገር ካለ ደግሞ 1-2 ደቂቃ ወይ 3 ደቂቃ ሌት የምትሆኑትም ነገር ደግሞ እዛው ጋር አፕዴት እያደረገ ጂፒኤሱ ያደርሳችኋል ማለት ነውና እንደውም ላስት ዊክ የሆነ ቪዲዮ ላይ ስለ ጂፒኤስ አንዷ ስታወራ በጣም ገረመኝ። እውነት ጂፒኤስ ከመኖሩ በፊት አበሾች እንዴት ነበር እየኖሩ ያሉት? አንዴ እየጠፋን አንዴ ምናምን አይደል እንዴ ስንገኝ ነበረው የሚልና አሁን ለመጣን ሰዎች እውነትም ኮሜንቱ ላይ እንዳለችው በጣም ቀላል ነው። እኔ አሁን ጂፒኤስ ከሌለ መጣፋ ነው የሚመስለኝ። እውነት በጣም ብዙ ቦታ በጂፒኤስ ነው የምሄደው። እንደዚህ አሁን በቃሌ ወይ በአእምሮዬ ምናምን አስቤው አይደለም የምሄደውና የመንገዱ መመቸት ከዚህ ተነስቼ 3 hour ድራይቭ ላድርግ ብል መንገዱ የሆነ ቦታ ላይ የተበላሸ ነው ብዬ እንኳን አልሰጋም። በጣም በማይመች ተራራማ ቦታ ላይ የሚገርም አይነት መንገድ ተሰርቷል ማለት ነው። ሶ ይሄ ኢትዮጵያ የለም እያልኩኝ ሳይሆን ኢትዮጵያ ኦፍ ኮርስ አለ። አሁንማ በጣም ኢትዮጵያ እየተለወጠች እንደሆነ ኢቭን እኔም እና ያለን አውቃለሁኝ ምናምንና የለም ምናምን እያልኩ ሳይሆን ግን በቃ አሁን መሰረተ ልማት አንዱ የሲስተሙ አካል ስለሆነ እዚህ ሀገር የማትቸገሩበት መሰረተ ልማት መብራት፣ ውሃ፣ መንገድ በቃ አሜሪካ እኮ የሚያስብል አይነት ማለት ነው። ሶ የዛሬ ቪዲዮ ይሄንን ይመስላል። ሚኩ ተነስቶ ማለት ጀምሯል። ስለዚህ ልጆቼን ይዣቸው ልውረድ። በሚቀጥለው ደግሞ ሌላ የአሜሪካ ሲስተሞች ምንድናቸው የሚሉትን ነገር በጣም ማወቅ ስላለባችሁ እነዚህ ቪዲዮዎች እንዲያመልጧችሁ አልፈልግም። እውነት ለመናገር ተከታትላችሁ እነዚህን ቪዲዮዎች እዩዋቸው። ስትመጡ ራሳችሁን ሲስተም ምንድነው የሚለው ነገር እንዲገባችሁ ማለት ነው። ሶ እኔ በጣም ኢምፕረስ የሚያደርጉኝን ወደፊት ለፊት ስላመጣሁኝ ነው እንጂ ከዚህ በኋላ ማነሳቸው ደግሞ በጣም ጠቃሚና ማወቅ ያለባችሁ ነጥቦች ናቸው። ሰብስክራይብ አድርጉ እያልኳችሁ ስላልሆነ በጣም የሚገርመው ሰብስክራይብ እያደረጋችሁ አይደለም እና አሁን ሰብስክራይብ አድርጉ። ቢያንስ በዚህ ቪዲዮ 100 ሰው እስኪ ሰብስክራይብ ያድርግ፣ እስኪ ያስደስቱኝ እና ማስታወስ እንዳለብኝ አውቃለሁ፣ ግን እንዳልጫ አይ ዶንት ኖ መጨቃጨቅ ነገር መስሎ ስለሚሰማኝ ነው ሁሌ ሰብስክራይብ አድርጉ ማለላችሁ። ሰው ሰብስክራይብ አድርጉ። አሁን ይሄንን ቪዲዮ እያያችሁ ያላችሁ ሰዎች ስልካችሁን ስታዩት ሰብስክራይብ ካላለ አላደረጋችሁኝም ማለት ነው። ያደረጋችሁኝ ቢመስላችሁም ሰው ሰብስክራይብ የሚለው ምልክት ስትጫኑ ሰብስክራይብ ይላል። እንደን የቤል ምልክቱን ወይ የደወል ምልክቷን ተጫኑ። የሚቀጥለው የአሜሪካ ሲስተም ምንድነው የሚለው ቪዲዮ እንዲደርሳችሁ በእርግጠኝነት ይሄንን ቪዲዮ በደንብ የምታዩትና የምታስተውሉት ከሆነ ስትመጡ ምንም ግራ ሳይገባችሁ ነው። በመኖር ውስጥ አይደለም የምትለምዱት፣ ኦሬዲ ለምዳችሁት ነው ወደ አሜሪካ ነገር የምትመጡት። እዚህም ያላችሁ ስትራግል ያደረጋችሁ ያላችሁ ሰዎች ይሄ ቪዲዮ በደንብ ይጠቅማችኋል በእርግጠኝነት። ሰው በሚቀጥለው ከዚሁ ቀጣይ በሆነ ሀሳብ እንገናኛለን። ቻናሉን ሰብስክራይብ ማድረግ እንዳትረሱ። እስከዛው ድረስ ባይ